ሰላም አለይኩም ወራህመቱላሂ ወበረካቱ። ጀማ እንዴት ናችሁ? ሰላም ናችሁ ወይ? የሚገርማችሁ ነገር የዚህ ሀገር መንገድ የመኪናውን ብዛት እያያችሁ የዚህ ሀገር መንገድ ደግሞ ግርም ይለኛል። እንደው ወላሂ እንደ መታደል ነው እላለሁ። እንደዚህ እዚህ የተወለዱና የሚያርጉ የዚህ ሀገር ሰው ማለት ነው። ለምን በሉ መኪና እያንዳንዳቸው በእግራቸው የሚረግጡት ኑሯቸው መውጫ ደግሞ እንደዚህ ዛማት ይፈጠርባቸው መውጫ መንገድ ተሰጥቷቸዋል። ይሄ አሁን ይሄ መንገድ ዛማ ሆነ። ይሄን መንገድ ዝም ብዬ እቀጥላለሁ ካላልኩ መውጫ መንገድ ያለ ተችሁታል። የሀገራችን መንገድ ቢሆን ግን ቀጥታ ከአዲስ አበባ ደሴ ከሆነ ቀጥታ ነው። ከአዲስ አበባ ሰመራ ከሆነ ቀጥታ ነው። እዚህ አቋራርጠው የሚገቡበት መንገድ በቃ በጣም አንዳንዴ ብርት ይኖር ማለት ነው እና ጥሩ ለሀገሩ ተወርቋሪ ሰው ትኖር ደስ ይላል። ሁሉም ነገር በቃ የተመቻቸ። አሁን በዚህ ቀጥታ ዝም ብዬ ልሄድ ካላልኩኝ ወደ አንዱ ጋር ግልል ልብል መሄድ ያገኛል። በየገባበት መንገድ ያለ የዛማ እያያችሁ አሁን ከዱዓም የሚመለስበት ነው ሰው። ከእንደገና ረፈድ ብሎ ደግሞ የሚወጡ መድረሳ ዶክተሮች ብዙ እንትን አለ እና የነዛ ሰዓት ስለሆነ ማለት ነው ደግሞ እየቆምክ እያረፍክ እየቆምክ እያረፍክ ነው የምትሄደው። ግን ቢሆንም ማለት ነው መንገድ ያለ የሚገርማችሁ ነገር አገር የሚያውቅ ሰው ከሆነ ገባ ብሎ በአንድ ቦታ ሽልክ ብሎ መድረስ ይችላል። አለመበትን መሄድበት ቦታ ላይ ማለት ነው። ሙላዚም ይሄ መንገድ ብቻ ቀጥታ ዳይሬክት ይሄ መንገድ ብቻ ለሚደርስበት ቦታ በአንድ ቦታ ግልል ብሎ መሄድ ይችላል። ይህን እኔ የገረመኝ ሀገራችን አላህ ያሳብርልን። ባድ ሀገራችን አማን ይሁን። ሀገራችን አላህ ያሳብርልን። ፍቅ መገናኛው ብዙ እየለቀቀ ነው ማለት ነው። ከመቅረብ በኋላ ደግሞ እስከ ሰዓት 8 እግር መረገጫ የለውም። እግር መረገጫ የለውም። አሁን ለቀቀ። በዛኛው ጠረፍ ያለውን ባሳያችሁ እግር እንዳለ ግን ደስ ይላል። በጥቅሉ ደስ የሚል ሀገር መጋጨት የለ እንደው አላህ የቀጠረው ነው እንጂ መንገድ ወርዶ መደባደብ የለ። የእኛ ሰው ቢሆን ይጫረስ የለም እንደ ቡሬ ያረክብኝ አለፍከኝ ጮክብኝ ትላክስ አረክብኝ ብሎ እዚህ የለም እኮ። እቺ መንገድህን ጠብቀህ ነው የምትሄደው። እቺ መንገድህን ሰው ከሌለ አይተህ ወደዛ ትገባለህ። ሰው ካለ ግን በዚችው በተሰጠህ መንገድ እዚህ ቡሬ ብታረግበት ራሱ ያምሃል መጅኑን እንተ ብሎ ነው የሚያልፍ። ምን አባክንስ ብሎ አይወርድም። ምን ፈለግ እና ወረድልኝ አይልም። ወላሂ በጣም ነው የሚያጅበኝ ማለት ነው። እና አበረታቱኝ ሽማግሌ ብላለሁ ኢንሻአላህ ቢኢዝኒላህ። አሁን እንግዲህ ጠዋት 5 ሰዓት የተወጣውን 40 ወደ ቤት እየተገባ ነው። ገና ምሳ ሊበላ ቁርስ ሊበላ እንደዚህ ነው የሽፍር ህይወት፣ የሽፍርና ህይወት እንደዚህ ነው። በቃ እንደዚህም እየሰራን በተያዘበት አንዳንዴ ቁጭ ብዬ ግርም ይለኛል። ምን አድርጌው ምን እየሆንኩ የት ነው ያለሁት እላለሁ። ለምን በቃ ይሄንን የሚባል ነገር የሰራሁት ነገር የለኝም። አንድ ነገር እንኳን ሰው እንትን አይልም። ግን አንዳንዴ
አልሐምዱሊላህ አለው። ደግሞ ብር ሰጥቶ የጤናስ ቢነሳኝ ጤናዬን ሰጥቶኛል እኮ አልሐምዱሊላህ አለው። ለምን ጤናም ትልቅ ገበያ ነው። ብር ኑሮ ጤና የማይገኝበት ሊኖር ይችላል። አላህ ከእንደዛ ያለ ይጠብቃችሁ። አፊያ ጋራ ጤና ጋራ ጉብዝናችሁ እንዳለ ሸባብነታችሁ እንዳለ የምትጠቀሙበት ሀብትም ኢማን የሚስጠን ብዬ ዱዓ አድርጋለሁ ማለት ነው። ይህን ይመስላል። አጠርም ብትል ቪዲዮይቱ ያው ላይኳ ታስፈልጋለች፣ ሰብስክራይቧ ጨማመር እንዲሰራ አድርጉ ነው የምለው።